ተመልከቱ። በሉ እና ንፋስ አለ በጣም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኩምዬ ቤተሰቦች እንደምትመለከቱት ዛሬ መጥቼ የላችኋለሁ። ጠፍቼም ቢሆን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይክበር ይመስገን፣ ክብሩን ይውሰድ ለመድኃኒዓለም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። ባጭሩ ስነግራችሁ ይሄ ማሳ ስታዩ በቃ ምን እንደምላችሁ አላውቅም። የሚቀርጸኝ ሰውም አልነበረም። ካሜራ ሳልይዝ ነው የሄድኩት። ለዛ ነው እንግዲህ በእጄን የቀረጽኩት እና በጣም ያምራል። ይሄ ማለት የሰላጣ አትክልት ያለበት ቦታ ነው። በኋላ እንደምትመለከቱት እንዴት እንደሚያምር ተመልከቱት። ሰላጣው ማለት ነው። ከአሮጊቷ ጋር አብሬ ጫካ ለጫካ እየዞርኩ ነበረ። ይሄ ሁሉ እንግዲህ ሰላጣ ቦታ ነው እንደምትመለከቱት። እንደምትወዱት ተስፋ አድርጋለሁ። ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። በእጅ ያዝኩት ደግሞ የወይን ቅጠል እየለቀምን ነው ማለት ነው። እኔ ያው ብቻዬን እየተንቀሸቀሽኩ እየሮጥኩ ነው። ይሄ በሙሉ እዚህ ጋር እንደምትመለከቱት ድንች ነው። ድንች አለ፣ ሽንኩርት አለ፣ እንዲሁም ወይን ቅጠል አለ የሚለቅመው ማለት ነው። አሮጊቷን ትቼ ነው እንግዲህ ብቻዬን እየዞርኩ ያለሁት። እሷ ዳገቱ ከወጣሽ ትወርቂያለሽ ብያት ማለት ነው። ግን እሷ ተከተለችኝ። እንዳትከተለኝ ነበረ እዛታችሁ ብያት እኔ የወጣው ግን እሷ ተከተለች ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ጠጋ ስንል እንዳለ ድንች ነው። ከድንቹ በኋላ ደግሞ ሽንኩርት ማለት ነው እና በጣም ያምራል። እንደምላችሁ አላውቅም። እንደኔ ደስተኛ የሚያደርጋችሁ ሰዎች ካላችሁ ግሪን ትከሉ። ግሪን ያለበት ቦታ አይምሯችሁን ነጻ ታደርጋላችሁ እና ይሄንን ይመስላል። ለእኔ ምን ትመኛላችሁ? ምኞታችሁን ደግሞ ግለጹ ማለት ነው። እንደዚህ ግሪን ቦታዎች ለአይምሮ እርካታ ይሰጣል እና እንደምትመለከቱት ይሄንን ነው እየለቀምኩ ያለሁት ማለት ነው። የወይን ቅጠል ይሄን እየለቀምኩ ያለሁት። የኔ ቴታ ደግሞ ይኸው ደርሳብኛለች። ብቻውን ከኋላ እየተከተለችኝ ማለት ነው። ደርሳብኛለች። በጣም ደስ ይላል። እሷ ደግሞ ነይና ይሄ ሽምብራ ነይና ይሄ ብላ ጠርታኝ ነው። ይሄ ረግጠሽዋል እንዴ ብላኝ ማለት ነው። አልረገጥኩትም እያልኳት እያሳየችኝ ነበረ በእግሯ ማለት ነው። ይሄ እንደምትመለከቱት እነዚህ ጋር የተዘራ ነገር አለ፣ ግን እኔ ስለማላውቀው ረጋግጬበት ሄጃለሁ ማለት ነው እና ይሄንን ይመስላል። እዚህ ጋር ደግሞ ጄኔሪክ ይባላል እንግዲህ ለቅመን በዚህ ሆዴ ሞልቼ የመጣሁት ይሄ ነው ማለት ነው። ዛፉ ይሄንን ይመስላል። አያችሁት? በኪስ ሞልቼ ነው የለቀምኩት። አንድ ኪስ ሙሉ ማለት ነው ያለቀምኩት። ምን አለ መሰላችሁ? አያችኋት? እቺ ናት እንግዲህ የለቀምኳት። ይሄ ነው ጄኔሪክ ማለት እቺ ናት። በጣም ነው የምትጣፍጠው። በቃ ምን ልበላችሁ፣ በጣም ነው የሚጣፍጠው። ዛሬ ያልበላሁት ጉድ የለም። ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉ። እኛ ወደ ቤታችን ተመልሰናል። መንገድ ላይ ነን። ባይ ባይ።